ሄሎ ጋይስ እንደተለመደው የኔክስት ዊክ ማርኬት ኤክስፔክቴሽንስ አብረን እንሰራለን። የኤክስፔክቴሽን ቪዲዮዎችን እየጠቀማችሁ እንደሆነ ተስፋ አደርጋለሁ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ አናሊሲሱ እናልፋለን ማለት ነው። ወደ አናሊሲሱ ከመግባታችን በፊት የኔክስት ዊክ ሜጀር ሃይ ኢምፓክት ኒውሶችን እዚች ጋር አስቀምጥላችኋለሁ። ቀጥታ ወደ አናሊሲሱ እናልፋለን ማለት ነው። ሁሌ እንደምንሰራው ከዲኤክስዋይ ነው የምንጀምረው። ዲኤክስዋይ ዊክሊ ላይ ስናየው በጣም ቡሊሽ የሆነ ስትራክቸር የሚታይበት ማለት ነው። ይሄኛውን ትሬንድ ላይን ብሬክ አድርጎ እየወጣን ያለው ማለት ነው። ይሄኛውን ትሬንድ ላይን እና እዚህ ያለችው ሬዚስታንስ ሌቭል ብሬክ አድርጎ የወጣበት ሳምንት ነበረ ላስት ዊክ ማለት ነው። እዚች ጋርም ደግሞ ሪጀክሽን ይታይበታል ማለት ነው። ወደ ዴይሊ ታይም ፍሬም ደግሞ ሄደን በምናይበት ሰዓት ዲኤክስዋይ ስቲል በጣም ቡሊሽ የሆነ ትሬንድ ነው እያሳየን ያለው። ከዚህ ጀምሮ እዚች ጋር ሊኩዊዲቲ ስዊፕ ተደረገ። እንደምናየው እዚች ጋር ሊኩዊዲቲ ስዊፕ ተደረገ። ከዛ በኋላ የነበረው ስትራክቸር አብዛኛው ቡሊሽ ነበረ ማለት ነው። ቡሊሽ ትሬንድ ነበረ ሲያሳየን ነበር። አሁን ያለው ፕሪሚየም ዞን ላይ ነው። ፊቦናቺ ላይ እንደምናየው እዚች ጋር አሁን ያለው ፕሪሚየም ዞን ላይ ነው። በዛ ዲስካውንት ዞን ላይ እስኪገባ እንጠብቃለን። ዲስካውንት ዞን ደግሞ እንደ ዲስካውንት ዞን ለኪ ሌቭል ደግሞ ያሰብኳት እቺ ሌቭል ነው ማለት ነው። እቺ ሌቭል ኪ ሌቭል ብዬ ማስባ ነው ዲኤክስዋይ ላይ ማለት ነው። ዲኤክስዋይን ታርጌት አድርጌ ማስበው ይሄኛውን ታርጌት ነው። ግን ይሄኛውንም ብሬክ አድርጎ የሚቀጥል ከሆነ ደግሞ እዚህ ድረስ ይመጣል ኤክስፔክት ማድረገው ማለት ነው። ላስት ዊክ የነበረኝ ኤክስፔክቴሽን ይሄኛው እዚች ሌቭል ላይ ሪጀክሽን ይኖራል ወይም ይሄን ሌቭል ሪስፔክት አድርጎ ይወርዳል ብዬ ነበር ኤክስፔክት አድርጌ ነበረው። ግን ማርኬት ብሬክ አድርጎ ወጥቷል ማለት ነው። እዚች የሚታይ ሪጀክሽን ነበረ ላስት ዊክ እስከ ሮብ ምናምን ድረስ የሚታይ ሪጀክሽን ነበረ። ግን ማርኬት ብሬክ አድርጎ ወጥቷል። ይሄንንም ሌቭል ብሬክ አድርጎ ስለወጣ ከዚህ በኋላ የሚኖረው ብዬ ማስበው እቺ ሌቭል ወይ ደግሞ ዝቅ ካለ እዚች ሌቭል ድረስ መጥቶ ይወጣል ብዬ ኤክስፔክት ማድረገው ዲኤክስዋይም ማለት ነው። ዲኤክስዋይ ለምን እንደዚህ ሆነ ካላችሁ ያው በጣም ቮላታይል ይሆናል ብያችሁ ነበረ ላስት ዊክ። ጦርነቱ የአጭር ጊዜ የሚሆን ከሆነ ያው ዲኤክስዋይ ቡሊሽ ነው የሚሆነው ስላችሁ ነበረ። ብዙም እንትን አይልም። ግን የረዥም ጊዜ የሚሆን ከሆነ ላስት ዊክም እንዳልኳችሁ ዳምፕ ሊያደርግ ይችላል ማለት ነው። አሁን ከዚህ በኋላ የሚኖሩት ዊኮችን በደንብ ማየት ነው ማለት ነው። ከዚህ በኋላ የሚኖሩት ሳምንቶች ማየት ነው ማለት ነው። ኔክስት ዊክ ደግሞ ኤፍኤምሲ አለ፣ አንኤምፕሎይመንት ክሌም አለ። ብዙ ሜጀር ሃይ ኢምፓክት ኒውሶች ያሉበት ዊክ ነው ኔክስት ዊክ። ለዛ ኔክስት ዊክም ቮላታይል ነው የሚሆነው። ግን ሞር ኤክስፔክት ያደረኩት እንደዚህ ነው። ግን ብሬክ የሚያደርግ ከሆነ ይቺን ትሬንድ ላይን ብሬክ አድርጎ የሚወርድ ከሆነ ይቺን ቴስት አድርጎ ይወርዳል ብዬ ኤክስፔክት ማድረገው ማለት ነው። ብሬክ የሚያደርጋት ከሆነ ይቺን ትሬንድ ላይን ማለት ነው። ኔክስት ዊክ ግን ኤክስፔክቴሽን ይሄንን ይመስላል ማለት ነው። ዲኤክስዋይ ወደ ዩኤስዲ ጂፒዋይ እናልፋለን። ዩኤስዲ ጂፒዋይ ዊክሊ ላይ ስናይ ከዲኤክስዋይ ጋር ተመሳሳይ ነገር ነው የሚታይበት ማለት ነው። ዩኤስዲ ጂፒዋይ ላይ ቡሊሽ የሆነ በጣም ኢምፐልሲቭ ሞመንተም ነው ያለው ማለት ነው። ዊክሊ ላይ እንደምናየው የነበሩትን ሜጀር ሬዚስታንስ ሌቭሎች ብሬክ እያደረገ የመጣበት ሳምንት ነበረ ማለት ነው። ለኔክስት ዊክም ኤክስፔክት ማድረገው ብዙም ሪቴስት ሳያደርግ ሊወጣ ይችላል ብዬ ነው። ግን እንደ ፕራይስ አክሽን እንደ ትክክለኛ ኤክስፔክቴሽን እንደ ሞር ኮንፊርም አድርገን ለመግባት ግን እነዚህ ሌቭሎችን ሪቴስት ማድረግ አለበት ብዬ አስባለሁ። ምክንያቱም ፕሪሚየም ዞን ላይ ልንገዛ አንችልም። ለዛ ቢያንስ ዲስካውንት ሌቭል ላይ ሲገባ እንገዛለን ማለት ነው። ሞር ክሊር የሚሆንልን ዲስካውንት ዞን ላይ ሲገባ ነው ማለት ነው።
እስከ ዲስካውንት ሌቭል እንጠብቃለን ማለት ነው። ለዛ እንደ ኪ ሌቭል ማየው ዴይሊ ታይም ፍሬም ላይ እነዚህ ሁለቱ ሌቭሎች ናቸው። እነዚህ ሁለቱ ሰፖርት ሌቭሎችን እንደ ኪ ሌቭል ነው ማያቸው ማለት ነው። ምክንያቱም ዲስካውንት ሌቭል ላይ ስለሆነ እንደ ኪ ሌቭል ማያቸው እነዚህን ሁለቱ ሌቭሎች ማለት ነው። ወደ 4 አወር ሄደ በደንብ ኪ ሌቭሎች እናያለን ማለት ነው። 4 አወር ላይ ስንመለከት እዚች ጋር ማርኬት በጣም ብዙ ጊዜ ሪስፔክት ያደረገው ትሬንድ ላይን አለ ማለት ነው። በጣም ብዙ ጊዜ ሪስፔክት የተደረገ ወይም ማርኬት ሪስፔክት እያደረገው ሪያክት እያደረገበት የነበረበት ያው ትሬንድ ላይን አለ ማለት ነው። እንደምታዩት ብዙ ተች ያለው ትሬንድ ላይን አለ። ለዛ ወደ ዴይሊ እና ዊክሊ ላይ ስናይ ደግሞ የኤስዲጂፒዋይ በጣም ሞመንተም ኢምፐልሲቭ ሞመንተም ያለው በጣም ቡሊሽ ኢምፐልሲቭ ሞመንተም ማለት ነው። ለዛ የኤስዲጂፒዋይ እዚህ ሌቭል ላይ ይመጣል ብዬ ኤክስፔክት አደርጋለሁ። ግን ማርኬት እንደዚህ ቮላታይል የሚሆን ከሆነ ያለምንም ሪቴስት ወይም ፑልባክ ታርጌታችንን ሪች ሊያደርግ ይችላል ብዬ ኤክስፔክት ማድረገው ማለት ነው። እዛ 4 አወር ላይ እንደምናይ ቡሊ ስለሆነ ያለምንም ሪቴስት ሊወጣ ይችላል ብዬ ኤክስፔክት አደርጋለሁ ማለት ነው። ኤስዲጂፒዋይን እንደዚህ ነው ማየው ማለት ነው። ወደ ኪ ሌቭል የምለውም 4 አወር ላይ ደግሞ ቺን ሰፖርት ሌቭል ነው ማለት ነው። ግን ቴስት አድርጎ ስለወጣ ያው ኔክስት ያው ቺን ታርጌት ብቻ ሪች ማድረግ ሊሆን ይችላል ስራው የሚሆነው ማለት ነው። ኤስዲጂፒዋይ ወደ ጎልድ ዊክሊ ላይ ስናይ ምናያት ወይም ምልክት ያደረኩባት ሬዚስታንስ ሌቭል ላይ ሪጀክት ተደርጎ እየወረደ ነው ያለው ማለት ነው። በጣም ሃይሊ ሪጀክት ተደርጎ ነው እየወረደ ያለው ማለት ነው። እዛ ዊክሊ ካንድሉንም ወይም ላስት ዊክ ጎልድ የነበረው ቤሪሽ ነበረ ማለት ነው። ቺኛውን ትሬንድ ላይን ደግሞ ከዛ በፊት በነበረ ቺን ትሬንድ ላይን ፎርም ያደረገበት ሳምንት ነበረ ማለት ነው። አሁን ባለው ደግሞ ሜጀር የሚባለውን የኛውን ሰፖርት ሌቭል ብሬክ አድርጎታል ማለት ነው። ዴይሊ ላይ ሄደን ስናይ ብሬክ አድርጎት ክሎዝ አድርጓል ማለት ነው። ዴይሊ ካንድሉን ክሎዝ ያደረገው እሷን ብሬክ አድርጎ ነው ማለት ነው። እቺ ሌቭል ብሬክ አድርጎ ነው ክሎዝ ያደረገው። እነዛ ጎልድ ደግሞ ላስቲክ በጣም ቤሪሽ ነበረ። ምንም አይነት ቡሊሽ ሴታፕ ሲያሳይ አልነበረ። አሁን ያለው ደግሞ ዲስካውንት ሌቭል ላይ ነው ማለት ነው። ቢያንስ ፕሪሚየም ዞን ላይ ሊገባ ይገባል ማለት ነው። ከገባ በኋላ ነው ለሴሪ ልናስብ የምንችለው። በጣም ሞር ኤክስፔክት ያደረኩት ዴይሊ ላይ ያው አሁን ባለበት ሊወርድ ይችላል ነው። ያው ቮላታይል ነው የሚሆነው። ዊኩ ደግሞ በጣም ሃይ ኢምፓክት ነው ያለበት የሚኖርበት ዊክ ነው የሚሆነው። ለዛ ጎልድ ያለ ምንም ወይም ብዙም ሪቴስት ላይኖር ይችላል ማለት ነው ለኔክስት ዊክ። ግን ማየው ቤሪሽ ትሬንድ ነው ያለው ማለት ነው። ኤክስፔክት ማያደርገው ቤሪሽ ይሆናል ብዬ ነው። ግን የኛውን ሌቭል ብሬክ የሚያደርገው ከሆነ እዚህ ጋር የምናያትን ሌቭል ቴስት አድርጎ ይወጣል ብዬ ኤክስፔክት ማድረገው ማለት ነው። ለዛ ግን ሞር ኤክስፔክት ማድረገው ጎልድን ቤሪሽ ነው። ያው ከኒውሱ ምናምን አንጻር ቡሊሽ የሚሆንበት እድል ሊኖር ይችላል። ግን ኤክስፔክት ማድረገው ቤሪሽ ነው ማለት ነው። ወደ 4 አወር ሄደን ደግሞ ስናይ እቺን ቅድም ያልኳችሁ ሰፖርት ሌቭል ብሬክ አድርጎታል ማለት ነው። እና እዚች ጋር ደግሞ ሊኩዲቲ ስዊፕ ይታያል ማለት ነው። ማርኬት ትንሽ ለሪቴስት ወይም ፑልባክ ሊኖር ይችላል። ግን በጣም ቮላታይል ስለሚሆን ያለ ብዙም ሪቴስት ሊወርድ የሚችልበት እድል ይኖራል ማለት ነው። ጎልድ ከዚህ በፊትም በነበረበት ያው አብዛኛው ሳምንት ዊኩን ኦፕን ሲያደርግ በጋፕ ነው እየከፈተ የነበረው ማለት ነው። ለዛ ያው ይሆናል ብዬ ማስበው እቺ ሌቭል በጋፕ ያልፋትና እዚህ ታርጌት ድረስ ይመጣል ጎልድን ኤክስፔክት ማድረገው ለኔክስት ዊክ ማለት ነው። ካሉት ፈንዳሜንታል ኢቨንቶችን ምናምን አንጻር ጎልድን ኤክስፔክት ማድረገው እንደዚህ ነው ማለት ነው። ወደ ዩኤስዲ እናልፋለን። ዩኤስዲ ዊክሊ ላይ ስናይ ላስት ዊክ ክሎዝ ያደረገው ካንድሉን በቤሪሽ ነው። እዚች ጋር ሪጀክት ተደርጎ ማለት ነው ክሎዝ ያደረገው። ዊኩን ክሎዝ ያደረገው እዚች ጋር ሪጀክት ተደርጎ ነው ማለት ነው። ላስት ዊክ ሙሉ ሳምንቱ በሚባል ደረጃ
ቤሪሽ ትሬንድ ነበረ ወይም ሴል ሴታፕ ብቻ ነበር ሲሰጥ የነበረው። ኤክስፔክት አድርጌ የነበረው ግን የነበረችውን እቺን እዚህ አካባቢ በቃ ይወጣል ብዬ ነበር ኤክስፔክት አድርጌ ነበረው። ግን አሁን እቺን ትሬንድ ላይንም ብሬክ አድርጓል። ብሬክ አውት ፈጥሮልናል። እዚች ጋር ሪጀክሽን ይታያል። ለዛ ዩሮ ዩኤስዲን ኤክስፔክት ማድረገው ቤሪሽ ነው ማለት ነው። ወይም ደግሞ ዳምፕ ያደርጋል ብዬ ነው ኤክስፔክት ማድረገው ማለት ነው። ታርጌት የሚሆነው ይሄ ነው። እንደ ኪ ሌቭል ደግሞ ማያትም የሚችል ሌቭል ነው ማለት ነው። ምክንያቱም ዲስካውንት ሌቭል ላይ ፕሪሚየም ሌቭል ላይ ናት። ሴል ለመግባትም ጥሩ ቦታ ብዬ የማስበው ይሄንን ሌቭል ከፍ ካለ ደግሞ ከፍ የሚል ከሆነ እቺ ሌቭል ድረስ ማለት ነው ይመጣል ብዬ ኤክስፔክት ማድረገው ማለት ነው። ምክንያቱም ፕሪሚየም ዞን ላይ ነው ሴል ልንገባ የምንችለው፣ ዲስካውንት ላይ ሴል አንገባም። ለዛ እዚች ሌቭል ድረስ ወይም እዚች ሌቭል ይሄን ብሬክ የሚያደርገው ከሆነ እዚች ጋር ሪጀክት የመደረግ እድሉ ሃይ ነው የሚሆነው ማለት ነው። ዴሊ ኢምባላንስም ደግሞ አለ እዚች ጋር ፌር ቫልዩ ጋፕ አለ እዚች ጋር እዚህ ድረስ አለ ኢምባላንስ ማለት ነው። ለዚህ ማርኬት የግድ ይሄንን ኢምባላንስ ባላንስ ለማድረግ ስለሚመጣ ከዚህ በኋላ ይወርዳል ብዬ ነው የማስበው። ኢምባላንሷን ባላንስ ካረገ በኋላ ዳምፕ ያደርጋል ብዬ ነው ዩሮን ኤክስፔክት ማድረገው ማለት ነው። 4 አወር ላይ ስናይ ዩሮ እንደምናየው በጣም ቤሪሽ ትሬንድ ሲያሳየን ነበር ላስት ዊክ ማለት ነው። ሲደሮች በጣም ምርጥ ሳምንት ነበረ ላስት ዊክ ዩሮ ዩኤስዲ ላይ ማለት ነው። በጣም ቤሪሽ ትሬንድ ሲያሳይ ነበረ። ኪ ሌቭል የሚባሉትንም ደግሞ ታች እያደረገ ወይም ሪስፔክት እያደረገ የወረደበት ሳምንት ነው ማለት ነው እንደምናየው። ኔክስት ዊክ ደግሞ ኤክስፔክት ማድረገው ያው እቺን ሌቭል ቴስት አድርጎ ሊወርድ ይችላል ብዬ ኤክስፔክት ማድረገው አሉት ኢቨንቶች አንፃር። ግን ወደ ዴሊ ስናይ ክሊር ሆኖ ለማየት ወይም ኤክስፔክቴሽን ያው ቤሪሽ ነው የሚሆነው። ክሊር ሆኖ ለማየት ዴሊ ላይ ደግሞ ያው እዚህ ሌቭል ድረስ መጥቶ ይወርዳል ብዬ ነው የማስበው። ፕሪሚየም ዞን ላይ መግባት ስላለበት እንደዛ ነው ኤክስፔክት ማድረገው ማለት ነው። ወደ ጂቢፒ ዩኤስዲ ስናልፍ ላስት ዊክ ካንድሉን ክሎዝ ያደረገው በቤሪሽ ካንድል ነው ማለት ነው። እዚህ ሌቭል ላይ ሪጀክት ተደርጎ ወይም ሬዚስታንስ እና ትሬንድ ላይ ያለበት ሌቭል ላይ ሪጀክት ተደርጎ ዊክሊ ካንድሉን ክሎዝ ያደረገው ላስት ዊክ ቤሪሽ ነበረ ጂቢፒ ዩኤስዲ። ትሬንዱን ቤሪሽ ነው ማለት ነው። ወደ ዴሊ ሄደን ደግሞ ስናይ ኤክስፔክት ማድረገው ወይ እዚህ ሌቭል ድረስ መጥቶ ወደ ላይ ሊወጣ ይችላል ነው፣ ወይ ደግሞ አሁን ባለበት ተመልሶ እዚህ ሌቭል ድረስ መጥቶ ይወርዳል ብዬ ኤክስፔክት ማድረግ ማለት ነው። ታርጌት የሚሆነው ይሄ ነው። ይሄ እንደ ኪ ሌቭል ለሚያየውት የግድ ፕሪሚየም ዞን ላይ መግባት አለበት። ለሴል የምናይ ከሆነ የግድ ፕሪሚየም ዞን ላይ መግባት ስላለበት እንደዛ ነው ኤክስፔክት ማድረገው። እና እዚች ጋር ደግሞ እንደምናየው ባላንስ አለ። የግድ እሱን ባላንስ ለማድረግ ስለሚመለስ ስለሚወጣ ማለት ነው። እዚህ ሌቭል እንደ ኪ ሌቭል አያታለሁ ማለት ነው። ኢምባላንስም ስላለ ፕሪሚየም ዞንም ስለሆነ ማለት ነው። ወደ 4 አወር ደግሞ ሄደን ስናይ እዚች ጋር ማርኬት አኩሙሌት አድርጎ እዚህ ማኒፑሌት አድርጎ እቺ ሌቭል ተች አድርጎ ወይም ሪስፔክት አድርጎ የወረደበት ወይም ዲስትሪቢዩት ያደረገበት ሳምንት ነበረ ላስት ዊክ። ማርኬት አሁን ዲስትሪቢዩሽን ፌዝ ላይ ስላለ ከዚህ በኋላ የመውረድም እድል ይኖረዋል ማለት ነው። ወይም እዚህ ታርጌት ድረስ መጥቶ ከዛ ወደዚህ ሊመለስ ይችላል ብዬ ነው ኤክስፔክት ማድረገው ማለት ነው። እዛ ጂቢፒን ኤክስፔክት ማድረገው እንደዛ ነው ማለት ነው። እዚህ ሌቭል ድረስ ወይ መጥቶ ሊወጣ ይችላል፣ ወይ ደግሞ አሁን በሚመለስ ከሆነ ወይም አሁን ባለበት እቺ ጋር ያለችው አንድ ሰፖርት ሪስፔክት የሚያደርግ ከሆነ ደግሞ ከዚሁ ሊመለስ ይችላል ማለት ነው። እዚህ ተመልሶ ይሄን ኢምባላንስ ባላንስ አድርጎ ፕሪሚየም ሌቭሉን ደግሞ ሪች አድርጎ ሊወርዳል ብዬ ነው ኤክስፔክት ማድረገው ማለት ነው። ኦቨርኦል የጂቢፒ ዩኤስዲ ኤክስፔክቴሽን ቤሪሽ ነው የሚሆነው ማለት ነው። ኪ ሌቭል ምላትም ይቺ ሌቭል ናት ማለት ነው። ወደ ጂቢፒ ጂፒዋይ እናልፋለን ማለት ነው። ጂቢፒ ዩኤስዲን ዊክሊ ላይ ስናየው ላስት ዊክ ክሎዝ ያደረገው እዚች ጋር ሪጀክት ተደርጎ ማለት ነው። ወይም እዚህ ሬዚስታንስ ሌቭል ላይ ሪጀክት ተደርጎ ነው ማለት ነው ዊክሊ ካንድሉን ክሎዝ ያደረገው።
ወደ ዴሊ ሄደን ስናይ ዴሊ ላይ ደግሞ ስናይ የኛውን ትሬንድ ላይን ብሬክ አድርጎ ወይም ብሬክ አውት ፈጥሮልን የወጣበት ሳምንት ነበረ ማለት ነው። ላስት ዊክ ታርጌት የነበረው ላስት ዊክ እቺ ሌቭል ነበረች ወይም ሬዚስታንስ ሌቭል ላይ ነበረ ታርጌት የነበረው። አሁንም ታርጌት ማድረገው እሱ ሌቭል ነው። ማርኬት እየተመለሰ ያለው ብዬ ማስበው ለፑል ባክ ወይም እነዚህ ሌቭሎች ሪቴስት ለማድረግ ነው ብዬ ነው ማስበው ማለት ነው። ያው ማርኬት የግድ ሪቴስት እያደረገ ነው ትሬንዱ የሚያስቀጥለው። ለዛ እቺ ሌቭል ድረስ መጥቶ ሪቴስት አድርጎ ወይም ቴስት አድርጓት እቺ ሌቭል ይወጣል ብዬ ነው ኤክስፔክት ማድረገው። እቺ ሌቭል ደግሞ እንደ ኪ ሌቭል ያየሁበት ምክንያት አንደኛ ዲስካውንት ሌቭል ላይ ነው። ዲስካውንት ላይ ነው ለባይ የምናስበው ወይም ባይ ልንገባ የምንችለው ለዛ እንደ ኪ ሌቭል ማያል ለዛ ነው ማለት ነው አንደኛ። ሁለተኛ ደግሞ ብሬክ ሲያደርገው ቴስት ያላደረገው ሌቭል ይሄንን ነበረ ማለት ነው። የኛውን ሌቭልም ቴስት አድርጎ ነው የወጣው የነበሩትን ሌቭሎች እንዳለ ቴስት አድርጎ ነው የወጣው ማለት ነው። ግን እቺ ሌቭል ቴስት ስላላደረገ ቴስት ላይ ያረጋት እየተመለሰ ነው ብዬ ነው ማስበው ማለት ነው። 4 አወር ላይ ሄደን ደግሞ ስናይ የግድ እስከዚህ ሌቭል ድረስ ለመውረድ እንዲወርድ ያው ፑሽ የሚያደርገው ነገር ያስፈልጋል። እዚች ጋር እንደምናየው ሬዚስታንስ አለ፣ ትሬንድ ላይን ሌቭልም አለ እዚች ጋር እንደምናየው ማለት ነው። ለዛ እዚህ ሌቭል ድረስ እንዲመጣ ፑሽ ያደርገዋል ብዬ ማስበው ይሄ ሌቭል ነው ማለት ነው። ለዛ ጂቢፒ ጂፓይ ለትንሽ ቀናት ወይም እዚህ ሌቭል ድረስ እስኪደርስ ድረስ ቤሪሽ ይሆናል። ከዛ ይሄን ብሬክ አውት አድርጎ ይወጣል ብዬ ነው ኤክስፔክት ማድረገው ማለት ነው። ኪ ሌቭል ማለት ይቺ ሌቭል ነው። ከዛ ማርኬት ቤሪሽ ስትራክቸር ሊያሳየን ይችላል ማለት ነው። ግን ዴሊ ላይ ወይም ሃየር ታይም ፍሬም ላይ ስናይ ደግሞ ሪቴስት ሊያደርግ እየተመለሰ እንደሆነ እናያለን ማለት ነው። ወይም ዲስካውንት ሌቭል ሪች ለማድረግ እየተመለሰ እንደሆነ ነው የሚያሳየው ማለት ነው። 4 አወር ላይ ግን ትሬንድ ላይን አለ። ሞር ኮንፊርም የሚያደርገን ቤሪሽ ትሬንድ ነው ወይም ቤሪሽ ስትራክቸር ነው ማለት ነው። ለዛ ለትንሽ ቀናት ወይም ለትንሽ ጊዜ ቤሪሽ ይሆናል ማለት ነው ጂቢፒ ጂፒዋይ። ግን ኦቨርኦል ኤክስፔክት ማድረገው ቴስት አድርጎ ይቺ ሌቭል ቡሊሽ ይሆናል ብዬ ነው ኤክስፔክት ማድረገው ወይም እቺ ታርጌት ሂት ያደርጋል ብዬ ነው ኤክስፔክት ማድረገው ማለት ነው። ኦቨርኦል ኤክስፔክቴሽን ይሄንን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። ላይክ ሼር ማድረግ ሰብስክራይብ ማድረግ እንዳረሱ። ቴሌግራም ቻናሌን ጆይን ማድረግ እንዳረሱ። ሊንክ ዲስክሪፕሽን ላይ አለ። ይመቻችሁ። እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ